መስመር ላይ ነው ያልኩትን ሁሉ እየሰማ ነው። መጠየቅ የምፈልገው የ4 ዓመት ከ7 ወር ህፃን ሴት ልጅህን እናቷን እንደዚህ አይነት አጸያፊ ስድብ እኔ አስተዳደጌና ስብዕና አይፈቅደውም። እነዛን ቃላቶች ልጅክ እንድታወጣ ያደረካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረካት ለምንድን ነው? እኔ ጋር አለ ልካልኛለች ኢክራም። ይሄን ጥያቄ ነው ላንተ መጠየቅ የምፈልገው። አባት ሆነክ ጨክነህ ልጅህን ጥላቻ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ? አንተ እውነት አባት ነህ? ይሄን የኔ ጥያቄ ፕሊስ መልስልኝ። ቴንክ ዩ። እንድትገደል ይፈረድባታል፣ በልጇ እንድትጠላ ይፈረድባታል ማለት ነው። እናት ሰጠችም አልሰጠችም እናት ናት። 9 ወር አርግዛ አምጣ ተሰንጥቃ ወልዳታለች ልጇን። አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው ይቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ፣ እናትነትሽ የሚከበርልሽ ገንዘብ ስትልኪ ነው ስላላክሽ። አንተ አግብተህ እየኖርክ ለአንተ ሚስት ነው እንደ እሷ ገንዘብ ምትልክልክ? ልጅክ ናት፣ የማሳደግ ግዴታ አለብክ። እሷ ለወደፊት ህይወት ለልጇ ታስቀምጣለች፣ ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችውን ቤት ክደሃታል። አሌክ ብልዓፊያ ብላ ጥላልክ ወታለች። ተወው እሺ ውሰደው፣ እመንልኝ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልክ ተሰደደች። አንተ ከሚስትህ ጋር ኑር ህይወትክን ብላ ጥላልክ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም በወንድምክም በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇ ልብስ ምንም እያሟላች ነው። ለምን ብር ካሽ በኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘው ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላረካት እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ትወዳታለች። የእናቷን ማንነት ስታቅች ልጅ። ሌላ አንድ ተጨማሪ ደግሞ የምነግርህ ነገር ምንድን ነው? የምትሰማኝ ከሆነ ሁሴን ይሰማል? ይሰማኛል። አዎ ይኸውልህ ምናልባትም በስራ ጉዳይ ባትወጣ ኖሮ እች ልጅ የማደግ በህግም 7-8 ዓመት እስከሚሞላት ድረስ ቅድሚያ የሚሰጠው ለእናት ነው። የማሳደግ በእሷ እጅ ነው የምታድገው። አንተ ልታያት የምችለው በሳምንት 1 ቀን ምናልባትም እሱንም በህግ ከተፈቀደልህ ማለት ነው። አንተ ደግሞ የባሰ ሆኖ እንግዲህ የጥላቻ ንግግር እንድትናገርም እያደረግ፣ ሁለተኛ ራስ ሼር አድርገህ የፈለገችውን መግዛት ምናልባት እኔ እናንተ ያደግንቡ